እንግዲህ አዲስ የተከፈተ ይኖራል ደቅል አርገ እሺ አባቴ አመሰግናለሁ እባክዎትን አረፍ ይበሉ እደግልኝ እሺ ተመርቂኛለሽ የጋዜጠኛ ሶፎንያስ ጉዳይ ተካሮ ቀጥሎ ሌሎች ያልተጠበቁ መረጃዎችም መውጣታቸውን በቀጠሉበት ሰዓት ጋዜጠኛው በጉዳዩ ላይ ምላሽ መስጠቱ ተሰምቷል። ምላሹን ይዘንላችኋል። ቤተሰቦቹ በዚህ ሰዓት በከባድ የሀዘን ስሜት ውስጥ ያሉ ሲሆን በተለይ ደግሞ ወላጅ እናቱ እጅግ በብዙ የልብ መሰበርና ሀዘን ውስጥ መሆናቸው ተሰምቷል። በትናንትናው ዕለት ይህ የጋዜጠኛው ብዙዎችን ያሳዘነና ከማዘንም አልፎ ብዙዎችን ያስለቀሰው መረጃ ከተለቀቀ በኋላ ፈጣሪው ወዴት እየሄድን ነው የሚያስብሎ ነው አሁንም ድረስ ቀጥሏል። በተለይ ደግሞ በዛሬው ዕለት በተሰማውና ተያያዥነት ባለው መረጃም ቲክቶክ ክሪኤቲቭ አዋርድ በተባለውና ቲክቶከሮች በሚሸለሙበት ፕሮግራም ላይ ሲታዩ የነበሩ አለባበሶችም ጉዳዩ ቀስ በቀስ ስር እየሰደደ መምጣቱን የሚያሳዩ ናቸውና የፌደራል ፖሊስ እነዚህን ባህላችን እሴት ውጪ የሆነን አለባበስ ያውን በቀጥታ ስርጭት ላይ አሳይተዋል የተባሉ ተጠርጣሪዎች በቁጥጥር ስር መዋላቸው ተሰምቷል። ታዲያ ይህም መንግስት በጉዳዩ ላይ ከባድ እርምጃን እየወሰደ መሆኑን የሚያሳይና ቀጣዩ ተረኛም ጋዜጠኛ ሶፎንያስ ሊሆን እንደሚችል የተለያዩ ሀሳቦች በማህበራዊ ሚዲያ ላይ እየተዘዋወሩ ይገኛሉ። ታዲያ ከደቂቃዎች በፊት ጋዜጠኛ ሶፎንያስ ዋሲሁን በጉዳዩ ላይ ምላሽ እንደሰጠ የገለጸው እየሰራበት የነበረው አሻም ቲቪ እንደዚህ ሲል ጋዜጠኛው ስለሰጠው ምላሽና ከድርጅቱም በይፋ መታገዱን ገልጿል። አሁን ራሴን ለማስተካከል እና ለማከም ጸበል ገብቻለሁ እንዳለው የገለጸው የአሻም ሚዲያ ትሬዲንግ አክሲዮን ማህበር በጉዳዩ ላይ መግለጫን ያወጣ ሲሆን ድርጅታችን አሻም ሚዲያ ትሬዲንግ አክሲዮን ማህበር ጋዜጠኛ ሶፎንያስ ዋሲሁን በኮንትራት ውል በዜና አቅራብነት እንደዚሁም በቅርቡ በጣቢያችን ሶፊ ሾው ሲል በሰየመው የመዝናኛ ዝግጅቱ በአሻም የቴሌቪዥንና በዩቲዩብ ገጽ እያዘጋጀ ሲያቀርብ እንደነበር ይታወቃል። ይህ በሆነበት ከትናንት ህዳር 29 ቀን 2018 ዓ.ም ጀምሮ በተለያዩ የማህበራዊ ሚዲያ አማራጮች ስለ ጋዜጠኛው ከኢትዮጵያዊነት ባህል ወግ እንዲሁም ሃይማኖት ያፈነገጠ ተግባር ሲፈጽም የሚያሳይ መረጃ በድምጽ በጽሁፍና በተንቀሳቃሽ ምስል ጭምር ሲዘዋወር ተመልክተናል። አሻም ይህንኑ በማህበራዊ ሚዲያ ስለ ጋዜጠኛው የተሰራጨው መረጃ ተከትላ ስለተሰራጨበት መረጃ ሶፎንያስን ማብራሪያ እንዲሰጥበት ጠይቃለች። በዚህም ጋዜጠኛ ሶፎንያስ ዋሲሁን አሁን ራሴን ለማስተካከልና ለማከም ጸበል ገብቻለሁ የሚል አጭር ምላሽን ከመስጠት ውጪ ተጨማሪ ነገር ያለው የለም። ስለሆነም አሻም ሚዲያ ትሬዲንግ አክሲዮን ማህበር የኢትዮጵያን ባህልና ወግ እንዲሁም የህብረተሰቡን እሴትና ሃይማኖት ያከበረ የምትመራበት ኤዲቶሪያል አላት። ይሁን እንጂ ጋዜጠኛው የሚዲያውን ኤዲቶሪያልም ሆነ የማህበረሰቡን እምነት፣ እሴት፣ ወግ፣ ባህልና ሃይማኖት የሚጻረር ተግባር ተሰራጭቶበት በመመልከቷ እጅጉን እያዘነች ድርጊቱ የሚዲያ ተቋሙን የማይወክል ይልቁንም በጽኑ የምታወግዘው መሆኑን ለውድ ተመልካቾቻችንና ተከታታዮቻችን ለመግለጽ እንወዳለን ይላል። በተጨማሪም አሻም ሚዲያ ትሬዲንግ አክሲዮን ማህበር ጋዜጠኛ ሶፎንያስ ዋሲሁን በፈጸመው ከባድ የማህበረሰባዊ እሴትና ኤዲቶሪያል ጥሰት ጭምር የነበራትን የስራ ውል ከዛሬ ህዳር 30 ቀን 2018 ዓ.ም ጀምሮ ማቋረጣችንን እንገልጻለን ሲል እንግዲህ አሻም ቲቪ ከጋዜጠኛ ሶፎንያስ ዋሲሁን ጋር በተያያዘ ከስራ መታገዱንና ከማገዳቸውን በፊት በጉዳዩ ላይ ማብራሪያ እንዲሰጣቸው ጠይቀውት እርሱም ጉዳዩን አምኖ ራሴን ለማስተካከል ወደ ጸበል ገብቻለሁ የሚል ምላሽን መስጠቱን በማህበራዊ ሚዲያ ላይ እንግዲህ በይፋ የፌስቡክ ገጻቸው ላይ ይፋ አድርገውት ብዙዎችም እየተቀባበሉት ነው። ምክንያቱም ከሰሞኑ እንደምናስታውሰው ጋዜጠኛ ሶፎንያስ ዋሲሁን ከዚህ ድርጊቱ ጋር በተያያዘ እየሰራባቸው የሚገኘው አሻም ቲቪና እንደዚሁም ደግሞ ትርታ ኤፍኤም 97.6 በፍጥነት ከግለሰቡ ጋር ያላቸውን ውል እንዲያቋርጡ የሚል ብዙ ኢትዮጵያውያን በተለያዩ ማህበራዊ ሚዲያዎች ላይ ጥሪን እያቀረቡ ነበር። እንደተመለከታችሁት እንግዲህ አሻም ቲቪ ሶፎንያስ ዋሲሁንን በጉዳዩ ላይ ጥያቄን ጠይቆት ሶፎንያስን በጉዳዩ ላይ ማረጋገጫን ሰጥቶ በዚህ ሰዓትም በጸበል እንደሚገኝ በመግለጹ አሻም ቲቪም ጉዳዩ ትክክለኛና እውነተኛ መሆኑን በማረጋገጣቸው ማለትም ሶፎንያስ ዋሲሁን ያለበት ነገር ትክክል ያልሆነና ከኢትዮጵያን ባህልና እሴት ውጪ የሆነ ድርጊት በመሆኑ ከስራ መታገዱን ይፋ አድርጓል ማለት ነው። አሁንም ድረስ እንግዲህ ብዙዎች ሀሳባቸውን እየሰጡ የሚገኘው የጋዜጠኛ ሶፎንያስ ዋሲሁን ድርጊት በተለያዩ ማህበራዊ ሚዲያዎች ላይ የተለያዩ ሀሳቦችን እያስነሳ ሲሆን ነገር ግን አንድ
ነገር ማለት እንፈልጋለን። በዚህ ሰዓት አንዳንድ የሚሰራጩም ጉዳዮች ሁሉንም ትክክል ናቸው ብሎ መቀበል አይገባም። ነገር ግን ጉዳዩ በህግ ጭምር ሊያዝ እንደሆነ የሰማነው ጉዳይ ስለሆነ ህግ ደግሞ የሚለውን ነገር መጠበቅ ይኖርብናል። አንዳንዶች ተያዘ ታሰር የሚሉት ነገር ፍጹም ስህተት ነው። እስካሁን እንግዲህ ከፌዴራል ፖሊስ የተሰጠ ምንም አይነት መግለጫ የለም። ነገር ግን በእውነት እጅግ በሚያሳዝን ሁኔታ እንደሰማነው ከውስጥ ምንጮቻችን እንደሰማነው ቤተሰቦቹ በከባድ ሀዘን ውስጥ እንዳሉ በተለይ ወላጅ እናቱ በጣም በተሰበረ ልብ ውስጥ በተሰበረ ሀዘን ውስጥ እንደሚገኙ ሰምተናልና በቅርብ ያላችሁ ሰዎች ቤተሰቦቹን ማጽናናት ይኖርባቸዋል። ምክንያቱም ይህ ትልቅ ጋዜጠኛ በእንደዚህ አይነት አስነዋሪ ተግባር ውስጥ ሆኖ ሲገኝ ከግለሰቡ ባሻገር ቤተሰቦቹ ምን ያህል ልባቸው ሊሰበር እንደሚችል መገመት ቀላል ነው። ለማንኛውም ግን በዚህ ጉዳይ ላይ አዳዲስ የሚወጡ መረጃዎችን ለእናንተ ማቅረባችንን እንቀጥላለን። ውድ የሁሉ አዲስ ሚዲያ ቤተሰቦች በዛሬ ፕሮግራማችን ጋዜጠኛ ሶፎንያስ ዋሲሁን ከሰሞኑ ከተፈጠረውና ከፈጸመው አስነዋሪ ተግባር ጋር በተያያዘ ይሰራበት የነበረው አሻም ቲቪ እንደዚሁም የተለያዩ ጉዳዮች መውጣታቸውን ተከትሎ ብሰማቸው ያልናቸው መረጃዎች ለእናንተ አቀረብን። በፕሮግራማችን ላይ ያላችሁን ማንኛውንም ሀሳብና አስተያየት ልትሰጡን ትችላላችሁ። እኛም ደግሞ እናንተ ብሰሟቸው ብታውቋቸው ያልናቸውን ጉዳዮች በአዲስ አቀራረብና ይዘት ወደ እናንተ ማቅረባችንን እንቀጥላለን። የምንለቃቸውን ቪዲዮዎች ላይክ እና ሼር ቻናሉን ደግሞ ሰብስክራይብ ያደርጋችሁ ቤተሰብ እንድትሆኑን እየጠየቅን እንደዚሁም እናንተ ማምናችሁና ፈቅዳችሁ ሰብስክራይብ ያደርጋችሁን ከ28000 በላይ ሰብስክራይበርስ እንድንደርስ ላገዛችሁን ምስጋናችን ላቅ ያለ ነው። በሚቀጥለው በሌላ ፕሮግራም እስከምንገናኝ ሰላም፣ ፍቅር፣ ጤና ለሁላችሁም እየተመኘን በዚሁ ተሰናበትን። መልካም ጊዜ ይሁንላችሁ።